ለዚህ ደግሞ ፈሊላሂ አልሐምዱ ወልሚና ዐለል ኢስላም ወሱና ይሄን መመለስ የሚችሉ ደግሞ በየመስጂዱ አይጠፉም። በአሁኑ ሰዓት ኢንሻአላህ ማለት ወደ ዲናችን ተመልሰን ዲናችንን መማር እምነትህ ጎን መቆም አለብህ። እምነትህ ጎን የምትቆመው ትክክለኛ ሙእሚን ሆነ መገኘት ብቻ ነው። ምንም ሌላ ነገር አያስፈልግም። ተክቢርም አያስፈልግም። ይህ እዛ ደረጃ ያልደረሰ አካል ስለሆነ ማለት ነው። እኛን ወደ ዲናችን እንድንነሳና ዲናችን እንድንማር የማደርገን ነው። ከይፈ ነዕቡዱላህ ቁርአንና ሐዲስን መሰረት አድርገን ነቢዩ ያዘዙትን ታዘን ያበሩትን እውን ማድረግ አድርገን ከከለከሉና ካስጠነቀቁ ርቀን አንድ መሆን ላይ መስራት ይኖርብናል። ቆጠሪማ ላ ፈላሐ ወላ ነጃተ ኢላ ዛሊክ። ከዚህ ውጭ ምንም አማራጭ የለም። ምናልባት አንዳንድ ሰዎች በቴሌቪዥን መስኮት የምታዩ በተለያየ ቦታ የሚደረገው ስብሰባ ወላሂ ደራ ወረዳ ላይ መስጊድ ገብቶ አንድ መናገር የማይችሉ ወንበዴዎች ናቸው። ከዛ አዲስ አበባ ላይ ልብስ ከለበሱ ሰው መስላሉ ብሎ እዚች ጋር አምጥቶ ስብሰባ ላይ ሰበሰቡ ማለት ነው። እኔ የማውቀው ወረዳ ላይ የምነግራችሁ ማለት ነው። ከየሌላው የመጡት ዱርዬና ማጅራት መቺ ለራሳቸው ህዝብን ገፎ የሚኖሩ እንጂ ለህዝብ የማይሰሩ ሰብስቦ ሙስሊሞች የሆነ ነገር የተወያዩትና የሆነ ነገር ያስተላለፉ እያስመሰሉ ይህ ከነ ማስረጃ ማስቀመጥ እንችላለን። ከነሱ ውስጥ አንደውን በደረገ አማራ ክልል ሄዶ በማጭበርበር 10 ምናምን ዓመት ደርሷል። መስጊድ እሰራለሁ ብሎ ገንዘብ መሰብሰብ ከጀመረ ማለት ያ ሰውዬ ዘብ ማጭበርበር ታስሮ እኔ አለሁላችሁ የምለው እኔ ከወረድኩ አገር የለም የምለው ሰውዬ ነው ሂዶ ከዛ ያስፈታል። ከነ ማስረጃ ወንበሬና ማጅራት መቺ መሆናቸውን የምንገልጹ ሰዎች በደራ ወረዳ ላይ አንድ መስጊድ ገብቶ አይደለም። ለምን ህዝብ ያውቃቸዋል። በእንዲህ ያለ ነገራቶች እየተመኙ ህዝብ በአሁኑ ሰዓት የሚገኙ ዲንህን ልታድን ወደ መስጊድ በመመለስ ሶላተል ጀማዓ ላይ ጠንክረህ በምን ሰዓት ነው ዒልም የምታቀርቡት? በምን ሰዓት ነው እኛ ተጨባጭ የምትሰጡን? በማለት ወደ ዲናችሁ መመለስ አለበት። ዲን እስላም አደጋ በበዛበት ቁጥር እንደ ምስማር ነው። ምስማር በተመታ ቁጥር እየጠበቀ ይሄዳል እንጂ አይነካም። ስለዚህ አይደለም አሁን በዛም ጊዜ እነኛ አረመኔዎች ባሉ ሰዓት እንኳን ዲን እስላም መጥቶ ድብም ደርሰን አሁን ደግሞ የሚመጣም አጉል ሰው ደግሞ በአጉል አስተሳሰቡ ዲናችንን ሊቀበል አይገባም። ለዲናቸው የሚታገሉና ዲናቸው ምን አይነት እንደሆነ የተረዱ ሰዎች አላህ ያድርገን። ሰሉ ወሰሊሙ ዐላ ረሱሊላህ ወቀድ ቁልቱም ቢዛሊከ ቢቀውሊላህ ሐይሱ ቃል ኢነ አላህ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድን ወዐላ አሊ ሙሐመድ كما صليت على إبراهيم وعلى إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أصحاب نبيك محمد صلى الله عليه وسلم وخص منهم أبي بكر وعمر وعثمان وعلي وسائر الصحابة أجمعين ومن تبعهم بإحسان إلى يوم الدين اللهم آمين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك قريب مجيب الدعوات يا رب العالمين. اللهم انصر الإسلام والمسلمين وأهلك الكفرة والمشركين أعداءك وأعداء الدين آمين يا رب العالمين. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.
الله أكبر الله أكبر أشهد أن لا